ሰላም ቤተሰቦቼ፣ ካውያ እየያዘ ስላስቸገረኝ ዛሬ ላሳያችሁ። እያዘብኝ ነው ካውያ ማለት ነው። እዩት እንዴት እንደያዘ፣ እዩት እስኪ እንዴት እንደያዘ እዩት። ማርያም በጣም ያስጠላል። እና እንዲያዘ ማለት ነው አስቸግሮኛል። እዚህ ጋር ምን እንዳረኩኝ ታውቃላችሁ? የማይፈለግ ፎጣ ላይ የጥርስ ማጁን ማለት ነው፣ የጥርስ ማጁን ሳሙና ትንሽ አራኩበትና እንግዲህ አንዴ ልፈገፍገው ነው። በጣም ነው እያይዝብኛል። ደግሞ ለምን እንደሆነ አላውቅም። ነጭ ልብስ ደግሞ ስለምተኩስ ማለት ነው። ካውያውን ለኩሸዋለሁ መጀመሪያ። ካውያው እንዲከለኩሳችሁ ከጋለ በኋላ በጥርስ ማጁን ሳሙና እንዲፍቅፍቅ ማለት እንዴት እንደሚለቅ አያችሁት? ስንቶቻችሁ ናችሁ ሲሜ? ሁሉም ሰው ባይዘው ያስቸግራል። እንደዚህ ካውያ ማለት ነው በጣም ያስቸግረው እና ተጠቀሙበት። እንደዚህ እያደረጋችሁ ይለቃል። ከዛ እኔ እንደውም በየጊዜ ነበር ማጸዳው። አሁን ቶሎ ማጽዳት ይቻላል። ካውያ አይዝም እያልኩ እየናኩኝ ማለት ነው። አይዝም ስለው ደግሞ ባሰበት የምር ባሰበት። ይኸውት እንዴት እንደሚወጣ አያችሁ? እንዲህ እየወጣ እዚህ ጋር እየተረገፈ ነው። እና እንዲህ በደንብ አጽዱት። እኔ ለእናንተ እንድታዩት ብዬ ነው። በእርግጥ ሁሉም ሰው ሊያውቅ ይችላል፣ ግን ትጠቀሙበታላችሁ። ካውያ ደግሞ እንደ የያዘ ልብስ ማለት ነው አይደል? ይኸው እየለቀቀ እየመጣ ነው። አንዴ ደግሞ የካውያ ቆሻሻ ልብስ ከያዘ ማለት ነው አይለቅም። ብታጥቡት ለራሱ አይለቅም። ያመር ተጠቀሙበት ውዶችዬ፣ የኔ ስራ ባልደረቦቼ። ቀጣይ ቪዲዮ እስከምንገናኝ ቻው። ፕሊስ ላይክ እና ሰብስክራይብ እንዳትረሱ። እሺ አበረታቱኝ እና መልካም ውሎ ተመኘውላችሁ። ይኸው እንደዚህ እያደረጋችሁት እየጸዳ ይመጣል። የኔ አሁን እዚህ ጋር ምናምን ይቀረዋል ላሳያችሁ ብዬ ነው። ስለዚህ ካውያ ካስቸገራችሁ እንደዚህ ሞክሩ። አሪፍ ነው፣ ያጸዳል። ካውያ ጥርስ ማጁን እና በጣም ስለሚያጸዳ ማለት ነው። ተጠቀሙበት። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። አበረታቱኝ፣ ኮመንት ጻፉልኝ፣ ሰብስክራይብ ፕሊስ አድርጉኝ፣ ላይክ አድርጉ እና መልካም ቆይታ ተመኘሁላችሁ። ላሳያችሁ ብዬ ነው። ገና ብዙም አልጨረስኩትም፣ ግን እዚህ ጋር ደግሞ ደግምበታለሁ ጨምሬ ማለት ነው። ስለጠቆረው ሌላ ጨርቅ ቀይርና በሌላ ጨርቅ ደግሞ አጸዳዋለሁ ማለት ነው። እያችሁት እንደገና በሌላ ጨርቅ ሌላ ጨርቅ አለኝ፣ ግን አጠፍኩት። 2-3 ጨርቅ ከማጥብ ብዬ በራሱ እንደገና ሌላ ጥፌ ማለት ነው። ድጋሚ ለቀለኩት ማለት ነው። ተጠንቀቁ ግን በጣም ካውያ ስለሚግል እጃችሁ እንዳትቃጠሉ በጥንቃቄ ነው ማድረግ ያለባችሁ። ካውያ እንደ እጃችሁን ካቃጠለ በጣም አስቸጋሪ ነው የሚሆነው። እኔ በአንድ እጄ ስለያዝኩኝ ነው ካሜራ እንጂ በአንድ እጄ ካሜራ ባሊዝ ማለት ነው። በሁለት እጄ ብጠቀም በአንድ እጄ ካሜራ ባሊዝ በሁለት እጄ እንትን ብለው ይጸዳል ብዬ ተስፋ አደርጋለሁ። ላሳያችሁ ግን ለማንኛውም እስከ መጨረሻው ከኔ ጋር ሁኑ። ካውያ እስከሚጸዳ ከኔ ጋር ሁኑ። ይኸውት እንዴት እንዳማረበት ካውያው ራሱ። ካውያ እንደገና ማጠብ በሉት በውሃ እንደማጠብ ነው። ባይዘው ልቅ ነው የሚለው በአንዴ ያመር። እንደዚህ ውሃውን እያስተፋችሁ መስዳት። ይኸውት እንዴት እየጸዳ እንደሆነ ይኸውት። ታውቁታላችሁ፣ ቪዲዮ መቅረጽ ካውያ በአንድ እጅ ይዞ አይመችም። ይኸው እየጸዳ ነው። ይኸውት እየጸዳ ነው። የተወሰነ እዚህ ጋር አለው። እስኪ በሌላ ቪዲዮ ደግሞ እስከምንገናኝ መልካም ጊዜ። እንደዚህ አድርጋችሁ ሞክሩት። በጣም ይጸዳል ካውያ ማለት ነው። ልብስ እንዳያበላሽባችሁ። ነጭ ልብስ በጣም ነው የሚያበላሸው ካውያ ከጠቆረ። እንደዚህ አድርገን ካጸዳን በኋላ ይኸው እንዴት እንደምናደርገው በሌላ በጥቁር
በቃ በሆነ ነገር ላይ እንደዚህ እናጸደዋለን ራሱ እየተኮስን ማለት ነው። ለምን ልብስ ያበላሻል ካልተተኮሰ። ይኸውት ውሃ እየተፋጭ ውሃ እንደዚህ መርጫውን እያደረጋችሁ ደስ አለው የተወሰነ ግን በቃ ለነጭ ልብስ እንደዚህ ካልተጸዳ አይሆንም። በሌላ ቪዲዮ እስከምንገናኝ መልካም ቆይታ ይሆንላችሁ።